እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናቴ አባቱ ልጅና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው ጥሪ ነው የሚባለው ጥሪ ነው የሚጠራው እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳይ ነው። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል። ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ማለት ነው። የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ ቅዳሴውን እኛን ቀድሰዋልና አልወጣም። ልብሰ ተክህኖውን ለብሻለሁ ስርዓቱ በሚያዘው መሰረት አላወልቅም። ቅዳሴን ጨርሼ እጄ ወንድሜን ቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ ጨረሰ። ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብሩ ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ ስርዓቱን የሚያከብሩ ስጋውን ደሙን የሚያከብሩ መቅደሱን የሚያከብሩ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በሕይወት የሚኖሩ አባቶቻችን የነሱ በረከት በሁላችንም ላይ ይደርብን። እንኳን ሌላ ስርዓተ ተክህኖውን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም። ቢያጥረው እንኳን አጠረኝ ብሎ መቀየር አይችልም። ልብሰ ተክህኖውን ከለበሰ በኋላ አስቀድሞ የሚሰፋውን የሚጠባውን የሚረዝመውን የሚያጥረውን ልብስ አውቆ መርጦ ይልበስ። ከለበሰው በኋላ ግን እንዳያወልቀው። ለምን ቢባል ያ ልብስ ተጸልዮበት ነው የሚለብሰው፣ ተባርኮ ነው የሚለብሰው። ተሰይሟል። ከዛ በኋላ መስቀል ላይ ነው። ከዛ በኋላ ጌታ ልብሱ ወልቋል። ጌታ የአይሁድን ካባ ሄሮድስን ካባ ለብሷል። ሲያለብሱት አታልብሱኝ አላለ፣ ሲያወልቁትም አታውልቁት አላለ፣ ታዟል። ልክ ጌታ ለመስቀል ሞት እንኳን የታዘዘ እንደሆነ ሁሉ አባቶቻችን ለቅዳሴው ስርዓት የታዘዙ እንዲሆኑ ስርዓቱ ያዘ። ያ ነው ስርዓቱ እና መስቀል ላይ የመቆየት ሰዓት፣ መስቀል ላይ የመቆየት አገልግሎት ነው። የመገረፍ አገልግሎት ነው። የመቸንከር አገልግሎት ነው። ሙሉ ኃይል የሚቃጠልበት ሙሉ ኢነርጂ ሉዝ የሚደረግበት የቅዳሴ አገልግሎት እጅግ በጣም ከባድ ነው። አድካሚ ነው ከምታስቡት። እህል አይበላም ከተቀደሰ በጣም አድካሚ። ስለዚህ የቅዳሴ ስርዓት ማለት ይሄ ነው።